ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ጎጃም ነኝ። በአዲስ ቻናል እንግዲህ እስኪ ብቅ ብያለሁ። ዛሬ የመጣሁት ቤቴን የኔን ላሳያችሁ። ፏድም ምቅበጊ እንደዚህ እንዲህ እስኪ የኔ ደስታ የሚያስደስታችሁ ሰዎች ውጡና ቤቱን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። እኔ ልፈር በቃ እውነቴን ነው የምላችሁ። ስለዚህ ጎጃም ነኝ እንግዲህ በአዲስ ቪዲዮ ከቻቻ ብያለሁ። የእህቴ ቻናል ነው። ነይ ሼር እንደራረጋለን ምን ችግር አለው ምናምን ብያት ነው። ስለዚህ እህቶቼ እንግዲህ ይህንን ሶፋ ይዤላችሁ የመጣሁት ሶፋው ከረኑን እኔ አስቀምጥላችኋለሁ። ምናልባት አስፈላጊ ከሆነ ከዚህ ጋር አስገባላችኋለሁ። ገባችሁ? ይሄ ግን እጄ ስራ ነው። የኔ የጎጃሟ ቆንጆ ቅምጥሏ እህቴ የሰራችሁ ነው። ይሄውላችሁ እንግዲህ መጥረብ ከፈለጋችሁ መጥረብ ማሰራት ከፈለጋችሁ ማሰራት ትችላላችሁ። መጥረብ ከፈለጋችሁ ደግሞ ጠለቡ ማለት ነው፣ ግዙ ማለት ነው። እንግዲህ ምናልባት የተለያየ ሀገር ስለምትኖሩ ጠለባት ስላታውቁ ትችላላችሁ አይደል? ልክ ሸኔ ላይ ኦንላይን እንደምትጠልቡት ማለት ነው። ለማንኛውም ቤቱ ይሄን ይመስላል። የሚያምር ትትና ያለው ሶፋው ደግሞ ሊሆኑ ሌላ ነው ከረኑ። ላኪን ግን ይሄ ለብሶ ነው ማለት ነው እንደዚህና እንዴት አያችሁት? ጎጅዬ እንኳን ደስ አለሽ እንደምትሉ አልጠራጠርም። የኔ መልካሞች፣ የኔ ስደተኞች፣ የኔ እህቶች ቤቱን አልቦይም እንዳትረሱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን አስቀምጡ። ኮሜንት እኔ ጎጅዬ ከስር እየሄድኩ ላይክ እንደገና ደግሞ ጥሩ ናችሁ እያልኩኝ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል እንግዲህ ባለቤቶች እንዴት ናችሁ? ደህና ናችሁ? ወይኔ ማይ ጋድ ጋይስ፣ ለማንኛውም ላይክ አድርጉትኝ። እንደው በአዲስ ቤት መቼም አታሳፍሩኝም አይደል? እንዳታሳፍሩኝ። የምሬን ነው የምላችሁ። ይሄ ሶፋ የኔ ነው። ቤቱን እንግዲህ እንደምታዩት ነው። እንደኔ እንደ ጎጃም ፏፍ ድምቅ የምትሉ ሰዎች ኑ እንተሳሰብ፣ ኑ አብራችሁ ማለት ነው። እሷን ከጠቀማት ደግሞ እኔ እህቴን ከጠቀማትኝ እናንተ ምን ያዛችሁ? ሰብስክራይብ የማድረግ ላይክ የማድረግ ምን ገደባችሁ? ምን ችግር አለ? አይከፈልበትም እኮ። ቀናነት ለራስ ነው። ልንገራችሁ እውነቱ፣ ጥሩነት ለራስ ነው። ሀቂቀትን ማለት ነው። ጥሩነት፣ ቀናነት ወላሂ ራስን አይጎዳም። እኔ ዩቱብ ላይ ለውሸቱ ነገር ወላሂ አይደለም ልንገራችሁ ማለት ነው። ስለዚህ ቀናነት ለራስ ነው። ወዳችሁ ፈቅዳችሁ ደግሞ በተለይ የምትከተሉ ሰዎች እህቶቻችን ናቸው ብላችሁ የምታሳድጉ ሰዎች ወላሂ አላችሁ የዛችሁን ይከፍላችኋል። እኔ እሷን ከጠቀማት ምን ቸገረኝ? እሷ ከጠቀማት ታወቀችበት ምን ችግር አለው? ምን ችግር አለው? እኛ ሩጣን ሄደን በቃ ነጭ ለብሶ ለሚመጣ ሰው በቃ አሸሼ ገዳሚ ለሚለው ታው ጋይሰር እንተሳሰብ። እኛ ሴት እንውደቅ። እኛ እህቶቻችን አይደለን እንዴ? የእናንተ እህት አይደለን እንዴ? ስለዚህ እኛንም አበረታቱ። ከጠቀማት ምን ችግር አለው? ጥሩነት ለራስ ነው። መልካምነት ለራስ ነው። ለኋላ ስራ የሚሆናችኋል። ምን ችግር አለው? ወይ ክፋታችን ሀበሻ። ምቀኝነት ደግሞ አይረባም። ምቀኝነት አይረባም። ወላሂ ነው የምላችሁ። እኔ የሰው ልጅ አግኝቶ በተለይ የሚለፋ ሰው የሚሰራ ሰው እንዲበረታታ ወደፊትም። እኔ ደግሞ ጥሎብኝ የማልወደው ቁጭ ብሎ የሚበላ ሰው አልወድም። የእውነቴን ነው የምላችሁ። ወላሂ ቁጭ ብሎ የሚበላ ሰው አላህ አለኝ የሚል ሰው አልወድም። እኔ ሰበቡን እያደረሱ ነው። አላህ ሱብሃነሁ ወተዓላ ሰበቡን አድርሱ እሰጣችኋለሁ ብሏል። አላህ ደግሞ ረሂም ነው። ለምን ነው አንድ ቀን ለባሮቹ ተኝቶ አያውቅም። በሩ ክፍት ነው። ለምኑኝ እሰጣችኋለሁ ብሏል አላህ ሱብሃነሁ ወተዓላ። ስለዚህ በቃ ለምኑት፣ በሩ ክፍት ነው። እሱ ለባሮቹ ተኝቶ አያውቅም። በሩ ክፍት ነው፣ ይሰጣል። አላህ አለኝ። አዎ ጎጅዬ አላህ አለኝ። ይህ አልጨናነቅም። ኧረ ተይ እባክሽ ቁጭ ብለሽ አላህ አለኝ ልብስሽን እየለባበሽ ዝንጥ ብለሽ እኔ እየሰራሁ እንቺ ቢል ጠጭልኝ እያልኩሽ አንቺ ቁጭ ብለሽ ፈታ ዘና ብለሽ እዚህ ይሄን የመሰለ ቤት ቁጭ ብለሽ ጎጅዬ ብር ላክልኝ። ኧረ ይቅርብኝ ማረ ይቅርብኝ። ስሪ አንቺ እንደኔ እንደ ሻማ ቀልጥለሽ ስሪ። ጉድ በይ እንዴ! ምንድን ነው እንደዚህ? ታይ። ለማንኛውም ማለት ነው እኔ አንድ ነገር ልንገራችሁ። ሰላም አለይኩም ብያችኋለሁ። ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቶቼ እወዳችኋለሁ፣ አከብራችኋለሁ። በዚህ ቻናል ዛሬ የመጣሁት እኔ እስኪ ድምፄ በዚህ ሰምተው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርገው ሀሳብ አስተያየታቸውን የሚያስቀምጡ ሰዎች እንዳሉ አንደኛ በዚህ ከነብ ደግሞ ስለተደሰትኩኝ አዲስ አበባ ነው ባይዘው እያሰራሁት። እስኪ የሚደሰቱ ሰዎች ካሉ የሚሉትን ይዤ ነው
እንደው እስኪ እንደ ምሳሌ አድርጌ ላቀርብላቸው። እንደኔ ተምሳሌት የሚሆኑ ለመዳም ቅመሞች አሉ ወይ? መቼም እኔ የእናንተ መሰላል ነኝ። ኢትዮጵያ ገብቼ ለእናንተ ተምሳሌት ነው የሚሆነው። አላህ ኗሪ ያርገን እናንተንም እኔንም። አዎ ከመጥፎ ነገር ከጅል ነገር እውነቴን ነው የምነግራችሁ። ከአስመሳይ ሰዎች ጓደኛ መስለው ደግሞ ቀርበው ከካዲ ሰዎች አላህ ይጠብቀን። አዎ ዱዓችንን ይስማን አላህ። ወላሂን የምላችሁ ከባድ ነው። አንዳንድ ደግሞ ተከክ ብለው ገብተው ደግሞ የሰው ባለም የሚቀሙ አሉ። አላህ ይጠብቀን። ወይ እሱ ነገር በጣም ነው የሚያሳዝነው ጋይስ። ይምሬን እኮ እንዲህ እናንተ ተውህቶቻችን፣ አንቺም ሴት ነሽ እኔም ሴት ነኝ፣ እንከባበር ማሮቼ። ሴት ደግሞ ራሷን ሸኮርምም ብላ ማለት ነው ተሽኮርምማ ራሷን ስታስከብር ነው ጥሩ። እውነቴን እኮ ነው የምነግራችሁ። የምር ይችን ወሬ ማለት ነው ታውጣለጣላ አታርጓት። የምር 6 ደቂቃ ቪዲዮ ናት። ቀምማችሁ ብታዳምጧት የተሻለ ነገር ነው። ምክንያቱም እኔ ጥሩ አይመስለኝም። ገባችሁ? ስለዚህ እንደዚህ አታርጉ። ወንዶቹም ስሙ፣ ሴቶቹም ስሙ። ሴት ደግሞ ኮራ ቀብረረ ስትል ነው ራሷን የምታስከብረው እንጂ እንደዚህ ካልንማ እንረክሳለን እኮ ጋይስዬ። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ጋይስ ሌዝጎ። የምር ነው የምላችሁ። ሀሳብ